ስኬታማ ለመሆን የመጀመሪያው መነሻ ጊዜን በአግባቡ መጠቀም። ታላላቅ የኢስላም ሊቃውንትን የተለያዩ መጽሐፍትን ያዘጋጁ ትልቅ የዕልም ውርስን ትተውልን ያለፉ ዑለማዎችን ስንመለከት አብዛኛዎቹ ጊዜያቸውን በአግባቡ የሚጠቀሙ እንደነበረው ማየት እንችላለን። ይህ እንግዲህ አላህ ለሰዎች ከሚሰጠው የጊዜ በረካ ባሻገር መልካም ስራ መስራት በህይወት ላይ የሚንጸባረቅ በረከት አለው። ትንሿ ነገር ትንሽ ሳትሆን ብዙ ነገር የምታሰራ ትሆናለች። ይህ አላህ ለባሮቹ የሚያድለው። ያ ከመሆኑ ጋር ጊዜያቸውንም ይቆጥቡ ነበር። አንድ ምሳሌ ብቻ መጥቀስ እንችላለን። አልሐፊዝ ኢብኑ አልጀውዚ አቡልፈርጅ አብዱራህማን ኢብኑ አልጀውዚ በጣም ብዙ መጽሐፍትን ካዘጋጁ ታላላቅ የእስላም ሊቃውንት አንዱ መሆናቸው ይታወቃል። እና ከጊዜ ጋር በተያያዘ ሰይዱል ኻጢር በተባለ መጽሐፋቸው ላይ ያወሱት አንድ ቁም ነገር አለ። ሰዎች ቤቴ የመጡ በዚያራ መልኩ ይጠይቁኛል እና አንዳንዱ ሰው እንዲሁ ከሆነ ሰው ጋር መቀመጥ ስለሚፈልግ ብቻ አብሮ በመሆን ጊዜ ሊያጠፋ ይችላል። ስለዚህ ለእንደዚህ አይነት ሰዎች ዚያራ ጊዜ ያዘጋጁት አንድ ሌላ ስራ አለ። ምንድነው እሱ አሉ? ወደፊት መጽሐፍ ለማዘጋጀት የሚጠቅማቸውን ወረቀት ማስተካከልና ቅደም ተከተል ማስያዝ፣ የሚጽፉበትን ቀለምና መጻፊያ ማስተካከል፣ መቅረጽ፣ መጽሐፍታቸውን ቦታ ማስያዝ። ይህንን ለእንዲህ አይነት ጊዜ ያደረጉት ምክንያቱም እንዲህ አይነት ተግባራት የአእምሮ ትኩረት ይህን ያህል የሚያስፈልጋቸው ስላልሆኑ ከሰው ጋርም ሆኖ በዚህ መልኩ ሌላን ጊዜ ከማጥፋትና ከማባከን ይህንን ጊዜ መጠቀም ይችላሉና ማለት ነው። ስለዚህ ይህ ግንዛቤ ሁሌ አብሯን ሊኖር ይገባል። ስንዘናጋ የምናስታውሰው ቁም ነገር መሆን አለበት። ማናችንም ወደኋላ ዞር ብንል እንጸጸታለን። በዚህ ጊዜ ከነከሌ ጋር እንዲህ ሲያደርጉ እንዲህ ባደርግ ኖሮ እንዲህ ብቀየር ኖሮ እንላለን አይደል? ያ አይነት ጸጸት እንዳይመጣ ቢመጣም እንኳን መጠኑ አነስተኛ እንዲሆን ዛሬን መጠቀም አለብን። ትናንትን ለትምህርት ብቻ ነው ዞር ብለን መመልከት ያለብን። ዋናው ቁም ነገሩ ዛሬና ነገ ላይ ነው ያለውና